የመተው የመረሳት የብቸኝነት ስሜት ተሰምቷችሁ ያውቃል? አንዳንድ ጉዳዮችን ለማንም መናገር ይከብደናል። ብንናገረው ማንም አይረዳንም ብለን እናስባለን። በውስጣችን እንብሰለሰላለን። ማን እንደሚያግዘን እናጣለን። ኢብኑል ቀይም ረሕመቱላሂ ዐለይህ እንደሚናገሩት ንግግር አላቸው። አንዳንዴ አላህ የሆነን በላእ በአንድ ባሪያው ላይ ያደርጋል። ያንን ነገር ለሰው መናገር አይችልም። ቢናገርም ማንም ሊረዳው እንደማይችል አስቦ ዝም ይላል። ታዲያ አላህ ይህንን የሚያደርገው ከዛ ባሪያ ልብ በማንም ላይ እንዳይንጠለጠል ወደ አላህ እንዲዞር ፈልጎ ነው ይላሉ ኢብኑል ቀይም። ወዳጄ አላህ ብቻህን የተወህ ብቻውን ሊበቃህ ነውና ተደሰት። አለይሰ አላሁ ቢካፊን ዐብደህ፣ አላህ ለባሪያው በቂ አይደለምን ይላል። ወላሂ ወዳጄ አላህ ይበቃሃል። መናገር ያሰብከውን በሙሉ አላህ ይሰማሃል። መናገር በፈለክበት ጊዜ ሁሉ የሚሰማህ ጌታ አለ። አላህ አለ ወዳጄ። ወደሱ ዙር፣ ወደሱ ተጠጋ። አላህን ያዘ ወድቆ አይወድቅም። ወዳጄ አላህን ያዝ አደራ። አላህ ያስደስታችሁ።